እግዚአብሔር እናት ያለ ልጅ ብቻዋን እያለ ነው። ይሄ ብቸኝነት ብዙ ነው አቅጣጫው። ጧፍ የምታበሩ ባካችሁ አጥፉት፣ ግድ የለም። አሁን ለማን ነው የምታበሩ ጧፉት? እያወቅ ነው ስንት ሰዎች እንዲያርገው አብቅቶ ለምን ነው የማይገባን? በእውነቱ እድሜያችን ብዙ አይቷል። ከትናንት ወዲያም እንዲህ ነበር፣ ያም ሄዷል። ምንድን ነው ሰው እንዲሄደ ነቆረ እኮ መሆኑ ነው። ሰው እያየ እንዴ ሰውና ሰው ተጋደለ ብሎ ሬሳ መላክ ምን ያደርጋል? እስቲ እንደው ስታስቡ እኮ ምን እንደው ባሁን በግል እንጂ በይፋ በሚዲያ ኃጢአት መስራት ሰይጣን እኮ እንዴት አመቸው መሰላል። አዎ እገሌ እንዲያረገ እገሌ እንዲያረገ ዛሬ እገሌም እንኳን ጥቂት ሰው ሲሆን ነው ሁሉም በድሏል። ሁሉም እኮ ነው። እናንተ አሁን የምንጮኸውን ነው ወንጌል ተሰበከ የምትሉ እኮ የተዘራው ሲበቅል እኮ ነው። ሰባኪውም ሕመምተኛ ነው፣ ሰሚውም ሕመምተኛ ነው። ለዚህኑ ሞተከ ነው መሬት መልቀቅ። የሰውን ሞት ግድ የለም ተውት። ምን ሰው እኮ ድኖ ነበር በራሱ ነው። እንግዲህ ሕግ እየጣሰ አትግደሉ እያለ እግዚአብሔር ይኸው አልሰማም ሰው እና ዘመዶች ይሄ ይበቃል፣ ይበቃል።